ደግሞ ማተ እስኪ በደንብ እንደ ሴት እስኪ ያሳዩን። እስኪ እንዴት ነው የምታረጊው? እንደዚህ ምናምን እንደዚህ እንደ ሴቶቹ ዊኒጥ ትላለች እኮ። ትምህርት ቤት ውስጥ እንደ ሴት ነው የምታስኬጂው? አዎ። ከወንድ ጋር አይጫወትም። እሺ። ከሴት ጋር እሺ። ምን ልታረጉት ነበር መጨረሻ? 6 ግብረ ሰዶም ልናደርገው ነበር ከአይነ ጥላዋ ጋር። እሺ። በቃ ይሄን ግብረ ሰዶም ልታረጉት? አዎ። አሁን ሚስት አያገባ ምናምን በቃ ሚስት ምናምን እንዳያገባ። ሉሲፈር ነህ? ምን ፈለክ? አንተ እንደ የፈለኩት። እሺ። ሉሲፈር በምንድን ነው የገባው? በሆረር ፊልም። በሆረር ፊልም? አዎ። ምን አረከው ልጁን? በቃ ሌሊት አላስተኛም። እሺ። በቃ እንዲህ ምናምን እያልን እንደንሳለን። መንገዱ እንዲህ ምናምን እያልን። እንዴት እያልክ እስኪ? እንደዚህ ምናምን የሆነ ዘፈን እያመጣን እንደንሳለን። ልጁ አያውቅም። ማለት ምንድነው? እናትህ ታገ ይቀራል። ይሄ ደግሞ ዘንበል እዛ ይሻኛል። ዘንበል አንተ ስላንተ ነው። አሁን ማን ነው ያለው? አንተ ሉሲፈር አይነ ጥላ። እሺ። ሁለታችሁ ብቻ። ሁለታችሁ ወደዚህ ዞር። ምን አረጋችሁት ልጁን? አይነ ጥላ እንደ ሴት ምናምን አክት አሳያለሁ። እንደ ሴት አክት? እስኪ እንዴት ነው የምታረጊው? እንደዚህ ምናምን ትምህርት ቤት ውስጥ ምናምን እንደዚህ እንላለን። እንደዚህ እንደ ሴት። ትምህርት ቤት ውስጥ እንደ ሴት ነው የምታስኬጂው? አዎ። ከወንድ ጋር አይጫወትም። እሺ። ከሴት ጋር። እሺ። እቺ ደግሞ ማተ እስኪ በደንብ እንደ ሴት እስኪ ያሳዩን። እስኪ እንዴት ነው የምታረጊው? እንደዚህ ምናምን እንደዚህ። እንደ ሴቶቹ ዊኒጥ ትላለች እኮ። እሺ። ሴት አይነ ጥላ። ሌላ ምንድነው የምታረጊው? ሌላ ምንድነው የምታረጊው? በቃ ማሽኩርም በስላሴ አሽኩርምማለሁ፣ አሳፍረዋለሁ። ቤተክርስቲያን አላስቆመውም። እሺ። በቃ ይሄን ትምህርት ቤት ራሱ የፈተና ቀን ምናምን አላስገባም። ከወንዶች ጋር አታውዩም? አላውለም። አይ ጓደኞቹ ሴት ናቸው? አዎ፣ አብዛኞቹ ሴቶች ናቸው። የሰፈር ልጆች ብቻ ናቸው ወንዶች። በነገራችን ላይ ሴት አይነ ጥላ ወንድ ላይ የምታደርሰውን ጥቃትና ፈተና ብዙ ጊዜ ተናግረናል። በተለይ ደግሞ በአሁን ሰዓት ወንድ ሆነው እንደ ሴት አክት የሚያደርጉ አሉ፣ እንደ ሴት የሚሆኑ አሉ። ከአካሄድ፣ ከንግግር፣ ከእጅ አጣጣል፣ ከእግር አረማመድ ጀምሮ ስትመለከቱ ቁጭ ወንድ ሆነው ሴት ይሆኑ አሉ። በነገራችን ላይ እነዚህ ግብረ ሰዶም ለመሆን በጣም ቅርብ ናቸው። ወንዶቹ ላይ ላረገው ነበር፣ እሺ፣ ግን ተያዝኩ። ያዘኝ። ወንዶቹ ላይ ሴት አይነ ጥላ ካለች ግብረ ሰዶም ታረጋለች፣ ወንድ ታርቃለች፣ ከሴት ታውላለች፣ ወንድ ታስጠላለች። ቆጨኝ። ይሄ ሁሉ። ስንት አመትሽ ነው ከሱ ጋር? 13። ስንት አመት ሆነ እሱ? 19። እሺ። ሌላ ምን አረግሽው? እስኪ ሴት አይነ ጥላ። በቃ ግብረ ሰዶም። ሌሊት ትመጫለሽ፣ ትገናኛለሽ። ህልማ ሌሊት እመጣበታለሁ። እሺ። ና እስኪ ሉሲፈር ነህ? ምን ፈለክ? አንተ እንደ የፈለኩት። እሺ። ሉሲፈር በምንድን ነው የገባው? በሆረር ፊልም። በሆረር ፊልም? አዎ። ምን አረከው ልጁን? በቃ ሌሊት አላስተኛም። እሺ። በቃ እንዲህ ምናምን እያልን እንደንሳለን። መንገዱ እንዲህ ምናምን እያልን። እንዴት እያልክ እስኪ? እንደዚህ ምናምን የሆነ ዘፈን እያመጣን እንደንሳለን። ልጁ አያውቅም። እሺ። በቃ ይሄንን ነው የምናደርገው። ወይ በእናትህ አውጣኝ። ትሄዳለሽ? ሌላ ምንድን ነው የምታደርገው? በቃ ይሄንን ነው የማደርገው። እባክህ። ይጸልያል፣ ይሰግዳል? አሁን ነው የጀመረው። ድሮ ቤተክርስቲያን እንዲህ ማለት ራሱ አያውቅም። ይደደብ እንዲህ ማለት እንኳን አያውቅም። እውነቱን እኮ ነው። በነገራችን ላይ ቤተክርስቲያን ስናይ ማማተብ የሚያቅተን እማናማትብ ዝም ብለን እልፍብስ የምንል ሰዎች አለን። ሰላም ለክ የቅድስት ቤተክርስቲያን ማንል አረዛ ቀርቶ እንኳን ማናማትብ ብናማትብ ራሱ እንድች ብለን በቃ እሱ ካለ እንዴት አድርጋችሁ መስማም ትላላችሁ? እሺ ምን ልታርጉት ነበር መጨረሻ?
66 ግብረ ሰዶም ልናደርገው ነበር ከአይነ ጥላዋ ጋር። እሺ በቃ ይሄን ግብረ ሰዶም ልታረጉት? አዎ አሁን ሚስት አያገባም ምናምን በቃ ሚስት ምናምን እንዳያገባ። ይሄ እኮ የወጣቱ መገለጫ ነው። ብዙ ወጣቶች አሉ በየትምህርት ቤት እንደዚህ ሆኑ። እሺ እናንተ ወደዚህ እዚህ ጋር አትንቆራደድ፣ አርፈቁም። ግራ ገባኝ፣ ግራ ይግባክ። ቆም እዛ በስላሴ ስም። እሺ ማን አንተ ያለኸው? የምን መተት? የሚስጥር መተት፣ የእጅል መተት። እሺ ሌላስ? ሉሲፈር አለ። በምን? እሺ ሉሲፈር በምን ገባ? እንደሱ በፊልም ነው የገባሁት። በዛ መናጤ ፊልም? አዎ ታሳያታለህ እንዴ? አቦ አቤት እኮ ይሄ ብልግና እኮ ቪዲዮ፣ ይሄ ብልግና ፊልም ስንቱን እኮ አበላሸ። ባለትዳሩ ያያል፣ ወጣቱ ያያል፣ መንፈሳዊ ያያል። ጎበዝ የተባሉትም እያዩ በሱ ይወድቃሉ፣ ይፈተናሉ። ያንን አይታችሁ ምንም አታመጡ። የምታመጡት የዝሙት መንፈስን፣ የምታመጡት ሉሲፈርን፣ የምታመጡት ዝሙትንና ፈተናን ነው። እሱ ብቻ አይደለም። የዝሙት ቪዲዮ የሚያይ ሰው ተውት ሌላውን፣ በመጀመሪያ ህሊናችሁ ነው የሚረክሰው። ምናችሁ አልኳችሁ? ህሊናችሁ ይቆሽሻል፣ ይረክሳል። 24 ሰዓት ያንን ነው የምታስቡት። ታስቡና ወደ ተግባር ትገባላችሁ። ህሊና ይቆሽሻል፣ ህሊና ይረክሳል። ከዛ በኋላ ቤተ መቅደስ የሆነውን ደግሞ ሰውነታችሁን በዝሙትና በግል ወሲብ ታረክሳላችሁ። እኔ በዚህ አገልግሎት ያንን ቪዲዮ አይቶ ራሱን ያበላሸ ራሱን ያጠለሸ እንጂ ራሱን ያስተካከለ ሰው አላየሁም። እንደ ቀልድ ያዩትን እንደ እውነት መላቀቅ አቅቷቸዋል። አይ እኔ አልፈጽምም፣ እንደው ዝም ብዬ ለማየት ነው ለማወቅ ነው ትምህርት ለመውሰድ ነው ብለው አይተው በዛው ቀልተው የቀሩ በጣም ብዙዎች አሉ። ከዛ ደግሞ ችግሩ ምንድነው? ያን መንፈስ ከተዋዳችሁ በኋላ ስታገቡ በትዳር ውስጥ ትክክለኛውን ህጋዊ ሩካቤ ስጋ ሳይሆን በቤተ ክርስቲያን የማይፈቀደውን ኃጢአት የሆነውን ኢሩካቤ ትፈጽማላችሁ። በዚህም የመርገም ልጅን ትወልዳላችሁ። ያንን አይቶ ምንም የተጠቀመ የለም። ይኸው ሉሲፈር ነኝ ይላል። እሺ ሌላ ምን አረካት? እኔ ምንም አልሰራም። እሺ እኔ ሳያለች እኔ ምንም አልሰራም። ምንም አላረክም? እኔ ምንም አላደርግም። አያ እንደልጅ አንተ እንደዚህ ስል እንዲህ ነው የምትመታኝ። እሺ ትሰግዳለች፣ ትጸልያለች? አለ አንድ የተረገመ አለ፣ እሱ አለ። እሺ አንድ አለች የሆነች ነቀዝ። አይበጁም ብታያቸው እነኚህ ቤተሰብ ተብዬ አይበጁም። ከአሰላ ስንት ሆኖ ነው የመጡት ተሰብስበው? በቃ መላ ቤተሰቡ መጥቷል። መላ ቤተሰብ ስንት ሰው ናቸው አንድ ላይ ቁጥራቸው? አሁን እዚህ ያለ ነው ስንት መሰልን? 12 ምናምን እንሆናለን። በስመ አብ ይሄ 12 ሲል ይሄ 11 ነው ይላል። ምኑን ነው የሚያመው ይላል? እሺ 11 ሆኖ ነው የመጡት። ሙሉ መኪና ሚኒባስ ማለት ነው። እግዚአብሔር ይመስገን። እዚህ ያለ ያሾፋል፣ ይታሰራል። ከአሰላ ቤተሰብ ደግሞ መጥቶ ይፈታል። እሺ ተዘጋጅ፣ ተንበርከክ በል ተዘጋጅ። አብረን ነው የምትሄደው፣ አንድ ላይ ተያይዛችሁ ነው የምትሄዱት። በልጥራ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እንዳይወጣ በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። ኧረ ለመሄድ ቸኮለ የመድኃኒዓለም ያለ ይሄማ እንደው እና እስኪ እግዚአብሔር ይባርክ። ደህና ነህ? ደህና ነኝ። ማነው ስምህ? ሄኖክ ሞክሼ ከኔው ጋር ወይ ሁለት ሄኖክ። የት ነው ያለኸው? ቤተ ክርስቲያን ነው። አሰላ ነበርክ? አዎ። ምን ልታደርግ እዚህ መጣ? እንሄዳለን ምናምን ሲሉ እዛ ጋር መግባቴን አስታውሳለሁ። እዛ ነበርክ፣ አሁን እዚህ ተገኘ። አይነ ጥላ ሉሲፈር ተሸኝቶልሃል። ራስን ጠብቅ፣ ተጠንቀቅ። ብዙ ነገር ነው ያደረገ። ኪዳነ ምሕረት ትጠብቅ። ኪዳነ ምሕረት የመጨረሻ ታርግላችሁ በሏቸው።